ግዙፎቹ የአሜሪካ የጦር መርከቦች ከኢራን ድንበር አቅራቢያ በመራቅ ወደ ነበሩበት ስትራቴጂካዊ ቦታዎች ድንገተኛ ማፈግፈግ ማድረጋቸው ተሰምቷል። ቀደም ሲል ከኢራን የባህር ጠረፍ በ400 ኪሎ ሜትር ርቀት ላይ ተሰማርተው የነበሩት እነዚህ የጦር መርከቦች አሁን ላይ ከ1000 ኪሎ ሜትር በላይ ርቀው እንዲሰፈሩ መደረጉ የብዙዎችን ትኩረት ስቧል። በተለይም በቀይ ባህር ጂዳ አቅራቢያ መሽጎ የነበረው ዩኤስኤስ ጀራርድ ፎርድ የተሰኘው ግዙፍ አውሮፕላን ተሸካሚ መርከብ በደረሰበት የቃጠሎ አደጋ ምክንያት ወደ ግሪክ ሶዳ ቤይ እያመራ መሆኑን የታወቀው የቃጠሎ መንስኤ በግልጽ ባይታወቅም ከየመን የተተኮሰ ሚሳኤል ወይም ከጀልባ የተሰነዘረ ጥቃት ሳይሆን እንደማይቀር ግምቶች እየተሰነዘሩ ይገኛሉ። ሌላኛው የአሜሪካ የባህር ኃይል ኩራት የሆነው ዩኤስኤስ አብርሃም ሊንከን አውሮፕላን ተሸካሚ መርከብም በተመሳሳይ ሁኔታ ወደ ደቡብ አቅጣጫ ማፈግፈጉን የሳተላይት ምስሎች አረጋግጠዋል። ይህ ወታደራዊ እንቅስቃሴ በዋሽንግተን ከፍተኛ ባለስልጣናት ዘንድ መደናገርን የፈቀደ ሲሆን ፕሬዚዳንት ዶናልድ ትራምፕ በጉዳዩ ላይ ያላቸውን ከፍተኛ ቁጣና ቅሬታ በይፋ መግለጽ ጀምረዋል። ትራምፕ በተለይ የሆርሙዝ ወሽመጥን ከኢራን ጥቃት ለመከላከል በሚደረገው ጥረት አጋር ሀገራት ፈቃደኛ ባለመሆናቸው ክፉኛ ተቆጥተዋል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባል ሀገራትን ሞኞች ሲሉ የገለጹ ሲሆን ሁኔታው በአሜሪካና በአውሮፓ አጋሮቿ መካከል ያለውን ግንኙነት እያሻከረው እንደሚገኝ ተነግሯል። የአሜሪካው ፕሬዚዳንት ትራምፕ በእንግሊዙ ጠቅላይ ሚኒስትር ኪር ስታርመር ላይም ታላቅ ስህተት ሰርተዋል በሚል የሰነዘሩት ትችት የአጋር ሀገራትን ወታደራዊ ድጋፍ የማግኘት ተስፋ እየተሟጠጠ መምጣቱን አመላካች ሆኗል ተብሏል። በዚህ ቅሬታ ሳቢያ ትራምፕ ወደ ቻይና ሊያደርጉት የነበረውን ጉብኝት የሰረዙ ሲሆን ይህም በዓለም አቀፍ ፖለቲካ ላይ አዲስ ቀውስ እየፈጠረ ይገኛል። አሜሪካ ብቻዋን በኢራን ላይ የምታደርገው ጦርነት ዋጋ እያስከፈላት መሆኑን የሚጠቁሙ መረጃዎች እየወጡ ባሉበት ወቅት የጦር መርከቦቹ ማፈግፈግ ወታደራዊ ስትራቴጂው መቀየሩን ያሳያል የሚሉ የጦር ተንታኞችም አልጠፉም። ታዲያ ይህ ማፈግፈግ ሽሽት ሳይሆን አሜሪካ እጅግ ዘመናዊና አጥፊ የሆኑ የጦር መሳሪያዎችን ለመጠቀም መወሰኗን የሚጠቁሙ እንደሆነ ባለሙያዎች ይተነትናሉ። በዚህም አሜሪካ በየብስ ላይ የምትከተለውን ወታደራዊ ስልት በመጨየር አሁን ላይ ባንከር በስተር ወይም ምሽግ ደርማሽ የተባሉ እጅግ አደገኛ ቦምቦችን በስፋት ጥቅም ላይ ማዋል መጀመሯ ተሰምቷል። 2270 ኪሎ ግራም የሚመዝነው ይህ ግዙፍ ቦምብ ከመሬት በታች እስከ 60 ሜትር ድረስ ዘልቆ በመግባት ኮንክሪትና ብረትን የመበጣጠስ አቅም አለው። ይህ እርምጃ የተወሰደው ኢራን የሚሳኤልና የድሮን ፋብሪካዎቿን በድንጋያማ ተራራዎች ስር በሚሳኤል ከተሞች በሚል በምስጢር መደበቋን ተከትሎ ነው። አሜሪካ እነዚህን የምድር ውስጥ ምሽጎች ካልደመሰሰች በስተቀር የኢራንን የአጸፋ ጥቃት ማቆም እንደማትችል በመገንዘቧ ይህንን የጦር መሳሪያ ለመጠቀም መገደዷ ይነገራል። ጦርነቱ 19ኛ ቀኑን ቢይዝም በአሁኑ ወቅት አሜሪካና እስራኤል በኢራን የባህር ዳርቻ በሚገኙ የሚሳኤል ማስወንጨፊያ ስፍራዎች ላይ ያላሰለሰ ጥቃት እየፈጸሙ ይገኛሉ። ምንም እንኳ የአሜሪካ ጦር የትኛውን አይነት ቦምብ እንደተጠቀመ በዝርዝር ባይገለጽም የጦር ባለሙያዎች አዲሱና ዘመናዊው GBU 72 ቦምብ ጥቅም ላይ ሳይዋል እንዳልቀረ ይገመታሉ። ይህ ቦምብ ከዚህ ቀደም ከነበረው GBU 48 የተሻለ የመውደም አቅም ያለውና ከመሬት በታች ያሉ የኒውክሌር ማዕከላትን ጭምር አመድም ማድረግ ብቃት እንዳለው ይነገርለታል። ይህ አዲስ ወታደራዊ እርምጃ አሜሪካ በይብስ ላይ ያዘችው የመጨረሻው ካርድ ተደርጎም ተወስዷል። በሌላ በኩል ኢራን በአሜሪካና በእስራኤል ለሚሰነዘርባት ጥቃት ከባድ የአጸፋ እርምጃ በመውሰድ ላይ ትገኛለች። ባለፉት ቀናት የኢራን የሚሳኤልና የድሮን ጥቃቶች ይዳከማሉ ተብሎ ቢጠበቅም አሁንም ድረስ በመካከለኛው ምስራቅ በሚገኙ የአሜሪካ የጥቅም ቀጠናዎች ላይ ከፍተኛ ስጋት መሆናቸው አልቀረም። ኢራን ያሏትን ዘመናዊ የቴክኖሎጂ አቅሞች በመጠቀም የአየር መከላከያዎችን ጥሶ መግባት መቻሏ አሜሪካን ግዙፍና ምሽግ ገደርማሽ ቦምቦችን እንድትጠቀም ካስገድዷት ምክንያቶች መካከል ዋነኛው እንደሆነ ተገልጿል። ይህ ሁኔታ ጦርነቱ በሁለቱም ወገኖች በኩል ከፍተኛ የሰውና የንብረት ጥፋት ወደሚያስከትል እልቂት ሊያመራ እንደሚችል የዓለም ማህበረሰብ ስጋቱን እየገለጸ ይገኛል። ታዲያ አሜሪካና እስራኤል በኢራን ላይ የሚያካሂዱትን ጥቃት ከጀመሩበት ደቂቃ አንስቶ ዋነኛ ኢላማ እያደረጓቸው ያሉት የሀገሪቱ ከፍተኛ ፖለቲካዊና ወታደራዊ መሪዎችን መሆኑ ይታወቃል። በመጀመሪያው ቀን ጥቃት የሀገሪቱ ጠቅላይ መሪ የሆኑት አያቶላ አሊ ሐሚኒን ጨምሮ ሌሎች ቁልፍ ባለስልጣናት በጽህፈት ቤታቸውና በመኖሪያቸው ላይ በተፈጸሙ ጥቃቶች መገደላቸው ይታወሳል። ይህ ስልጣዊ የግድያ ዘመቻ የሀገሪቱን ውሳኔ ሰጪ አካላት በማጥፋት የኢራንን የጦርነት መንፈስና ስልት ለመስበር ያለመ እንደሆነ ይነገራል። ታዲያ ዛሬም በኢራን በኩል አንድ ከፍተኛ አመራር መገደሉን እስራኤል አስታውቃለች። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ሀገራቸው የኢራንን የሰለላ ሚኒስትር እስማኤል ሐቲብን መግደሏን አስታውቀዋል። በእርግጥ እስካሁን የቴህራን መንግስት ጥቃቱን በተመለከተ ያረጋገጠውም ሆኖም የሰጠው አስተያየት የሌለ ሲሆን ሆኖም ዛሬ በእስራኤል ይፋ የተደረገው ይህ ግድያ በቴህራን ከተረጋገጠ በሁለት ቀናት ውስጥ ብቻ የተገደሉትን ከፍተኛ የኢራን ባለስልጣናት ቁጥር 3 ያደርሰዋል። ሐቲብ ከሀገሪቱ
ጠቅላይ መሪ አያቶላ አሊ ሐሚኒና ከሌሎች ከፍተኛ መሪዎች ጋር በመሆን እስላማዊ ሕግን ያጠኑ ሲሆን ቀደም ሲል በደህንነት መስሪያ ቤትና በጠቅላይ ሚኒስትሩ ጽሕፈት ቤት ውስጥ በከፍተኛ ኃላፊነት አገልግለዋል። ሚኒስትሩ እንደ አውሮፓውያኑ አቆጣጠር በ2012 በአሜሪካና በአጋሮቿ ላይ የሳይበር ጥቃት እንዲፈጸም አመቺ ሁኔታን ፈጥረዋል በሚል የአሜሪካ የገንዘብ ሚኒስቴር ማዕቀብ ተጥሎባቸው የነበረ ሲሆን ከ45 ዓመታት በፊት የአብዮታዊ ዘብ አባል በመሆን ወደ መንግስት አገልግሎት የገቡት ሐቲብ የኢራንን የደህንነት ፖሊሲ በመቅረጽ ረገድ የማይታካ ሚና ነበራቸው ይባላቸዋል። ከዌስት ባንክ ሆና ለአልጀዚራ የዘገበችው ኒዳ ኢብራሂምም እንዳለችው የእስራኤል ወታደራዊ ተንታኞች ሐቲብን ከአዲሱ የኢራን ጠቅላይ መሪ ሙጅታባ ኻሚኒ ጋር የጠበቀ ቅርበት ያላቸው ታማኝ ሰው አድርገው ይቆጥሯቸው ነበር። በእስራኤል ምንጮች መሰረት ባለፉት 24 ሰዓታት ውስጥ የሶስት ከፍተኛ የኢራን ባለስልጣናትን ሞት ለማወቅ ያስቻላቸው የስለላ መረጃ ሲሰበሰቡ ቆይተዋል። በተጨማሪም ካትስ እንዳስታወቁት እርሳቸውና ጠቅላይ ሚኒስትር ቢንያሚን ኔታንያሁ ለእስራኤል ጦር ሌሎች ከፍተኛ የኢራን ባለስልጣናትን በእያንዳንዱ ጉዳይ ላይ ፈቃድ መጠየቅ ሳያስፈልግ ኢላማ አድርገው እንዲያጠፉ ቋሚ ፈቃድ ሰጥተዋል ተብሏል። ይህ እርምጃ ከእስራኤል አንጻር የኢራንን አመራር ኢላማ በማድረግ ረገድ እንደሌላ ስኬት ተቆጥሯል። በሌላ በኩል በትላንትናው ዕለት በእስራኤል የአየር ጥቃት የኢራን የደህንነት ኃላፊ አሊ ላሪጃኒና የባሲጅ ታጣቂ ኃይል አዛዥ ጎላም ሬዛ ሶሌማኒ መገደላቸው ይታወቃል። ታዲያ ዛሬ ፕሬስ ቲቪ እንደዘገበው በቴህራን ባለስልጣናትና ሐዘንተኞች በተገኙበት ለሁለቱም ግለሰቦች የሽኝት ስነ ስርዓት ተካሂዷል። የኢራን የውጭ ጉዳይ ሚኒስትር አባስ አራክቺ የላሪጃኒ መገደል በኢራን አመራር ላይ ምንም ጉዳት እንደማያሳድር አጥብቀው እየተናገሩ ይገኛሉ። ትላንት የላሪጃኒ ሞት ከተረጋገጠ በኋላ ለአልጀዚራ በሰጡት ቃለ ምልልስ አሜሪካና እስራኤል የኢራን መንግስት በአንድ ግለሰብ ላይ የተመሰረተ አለመሆኑን እስካሁን እንዳልተረዱ ገልጸዋል። በጥቅሉ ግን በሀገሪቱ ውስጥ በተለያዩ የስልጣን ደረጃ ላይ የሚገኙ በርካታ ፖለቲካዊና ወታደራዊ ባለስልጣናት ባለፉት ቀናት ውስጥ መገደላቸው ታውቋል። ወሳኝ ከሚባሉት 7 የኢራን ፖለቲካዊና ወታደራዊ መሪዎች መካከል በአሁኑ ወቅት ከጥቃት ተርፎ በሕይወት የሚገኙት ፕሬዝዳንት መሱድ ፔዜሽኪያን ብቻ መሆናቸው ተዘግቧል። ይህ ሁኔታ የኢራኑን የአመራር ሰንሰለት ክፉኛ እንዳናገው የሚታመን ሲሆን አዳዲስ መሪዎች ወደፊት መተው የጦርነቱን መሪነት ለመርከብ የሚያስችል የተረጋጋ አካባቢ እንዳይኖር አድርጎታል ተብሏል። ከዚህ የአመራር ግድያ ወጣ ብለን ወደ መጨረሻው መረጃችን ስናመራ ደግሞ ኢራን ለእስራኤሉ የስለላ ድርጅት ሞሳድ ሲሰልል ነበር በሚል የከሰሰችውን ክሮሽ ኪቫኒ የተባለ ግለሰብን በሞት መቅጣቷን በይፋ አስታውቃለች። ግለሰቡ በቁጥጥር ስር የዋለው ባለፈው ዓመት ሰኔ ወር ላይ በነበረው የ12 ቀናት ጦርነት ወቅት እንደሆነ የተገለጸ ሲሆን የሞት ቅጣቱ ግን አሁን እንደተፈጸመበት ታውቋል። ሆኖም የሰብአዊ መብት ተሟጋቾች ኢራን እንዲህ ያሉ እርምጃዎችን የምትወስደው በህዝብ ዘንድ ፍርሃትን ለመንገስና ተቃዋሚዎችን ለማፈን እንደሆነ በመጥቀስ የፍርድ ሂደቱን ፍትሃዊነት እየተጠራጠሩት ይገኛሉ። ከፍተኛ የጦርና የፖለቲካ መሪዎቿን በእስራኤል ጥቃት እያጣች ያለችው ኢራን በውስጥ በኩል ያለባትን የደህንነት ክፍተት ለመድፈን እጅግ ጥብቅና የከረረ የአጸፋ እርምጃ መውሰድ መጀመሯን የክሮሽ ኪቫኒ ግድያ ማሳያ ይሆናል።